በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዓለማት በእግዚአብሔር ቃል ተዘጋጁ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 3። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ይሁን ሲል ሲናገር ሰማይ ተዘረጋ፣ ምድርን በአፉ ቃል በውኃ ላይ ረጋ። ብርሃንን ፈጥሮ ዓለሙን ያበራው፣ ጨለማንም ሰርቶ ሌሊት ብሎ ጠራው። ክብር ለሥላሴ ለአብና ለወልድ ለመንፈስ ቅዱስ፣ በሰማይ በምድር ምስጋና ይፍሰስ። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። በውኆች መካከል ጠፈር አደረገ፣ ከፈላቸውና ሕጉን ደነገገ። የምድሪቱን ውሃ ባንድ ሰበሰበው፣ መከማቻውንም ስሙን ባሕር አለው። ክብር ለሥላሴ ለአብና ለወልድ ለመንፈስ ቅዱስ፣ በሰማይ በምድር ምስጋና ይፍሰስ። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ምድር ዘር እንድትሰጥ አንዲት ቃል አወጣ፣ አየናት ለምልማ በአበቦች አጊጣ። ቀንና ሌሊቱን እግዚአብሔር ለየው፣ ዓለሙን ሥላሴ ፈጠረ አሳምረው። ክብር ለሥላሴ ለአብና ለወልድ ለመንፈስ ቅዱስ፣ በሰማይ በምድር ምስጋና ይፍሰስ። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም
ከሆነውም አንዳች ያለ እርሱ አልሆነም። የሰውን ልጅ ከአፈር ከምድር አነሳው፣ በመልኩ ባራያው በምሳሌው ሰራው። ሕያው አደረገው በእጁ ሰራውና የራሱን እስትንፋስ እፍ አለበትና። ክብር ለሥላሴ ለአብና ለወልድ ለመንፈስ ቅዱስ በሰማይ በምድር ምስጋና ይፍሰስ። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ። ከፍጥረት መካከል ያማከረው የለም፣ ከሆነውም አንዳች ያለ እርሱ አልሆነም። ዓለማት በእግዚአብሔር ቃል ተዘጋጁ፣ ፍጥረታት በሥላሴ ተፈጠሩ።